ሰላም ሰላም ወዳች እንዴት ናችሁ? እኔ ያለሁላችሁ እግዚአብሔር ይመስገን ደህና ነኝ። ሁሉ ሰላም ሁሉ አማን። እንዴት ናችሁ? አለን እግዚአብሔር ይመስገን። እና ወዶችዬ እንዴት ናችሁ? ሰላም ናችሁ አላችሁ? አለን በጣም ይመስገን። ስራ እንዴት ነው ውዶች የሀገሬ ልጆች? እና እንዴት ናችሁ? ደህና ናችሁ? እኔ ያለሁላችሁ እግዚአብሔር ይመስገን ደህና ነኝ። እና ወዶችዬ እንዴት ናችሁ? ዛሬ ትንሽ ሀሳብ ነው ያለኝ። ሀሳብ ምንድን ነው መሰላችሁ? እናንተ አሁን ለምሳሌ አንድ ሰው እንትን ሲል ለምንድን ነው የማታበረታቱት? እስኪ አበረታቱ። ለምሳሌ ቲክቶክ ላይ ጊዜያችንን ከምናባክን እናንተ ወደዚህኛው መጣችሁ ከፍታችሁ አሁን እኔ አሁን 10 ሰው አለ 10 ሰብስክራይብ ያለኝ ማለት ነው። 10ችሁ ቢያንስ ጓደኛ ይኖራቸዋል 3 4 እንደዛ ቢያንስ ለሁለት አንድ ሰው ለሁለት ለሶስት ሰው ሼር ባያደርግ እነዛ ደግሞ ለሌላ ሰው ሼር ያደርጋሉ። ቢያንስ 10ችን ለሶስት ሰው ሼር ብናደርግ ብዙ ሰው ማምጣት እንችላለን ማለት ነው። እኔ አሁን ለምሳሌ እንትን ያደረጋችሁ ልጆች ትናንትና አሁን ለምሳሌ ልጅቷ ተደራረጉ አለች። እኔ አሁን ብዙ ሰው አድርጌያለሁ፣ ግን አንድ ሰው ናት እንትን ያለችኝ ማለት ነው ያደረገች እና ሸር በተደራረግ እንትን ሰብስክራይብ ስንደራረግ አንድ ሰው ቪዲዮ ሲለቅ እኔ ለማውቀው ሰው ሸር አደርጋለሁ። እንደዛው ሌላኛውም ሰው ሲለቅ እንደዛው ሸር ላይክ እየተደረገ ማለት ነው። እንትን ስናደርግ ደግሞ ሸርም ላይክም ኮመንትም እንትን ባየር እንዲወጣ ማለት ነው፣ ተቀባይነት እንዲያገኝ እንደዛ እናደርግ። ስቶች እንተባበርና አብረን እንደግ ቢያንስ እንትን ባንል አሁን እዚህ ቦታ ላይ ባይመቸን ድምጻችን ከፍ አድርገን እንደምንፈልገው አድርገን ባንሰራ ወደ ሀገራችን ስንገባ ሁላችንም ሁሉም ዝቃሪ የለም። ሁሉም ጊዜው ሲደርስ እግዚአብሔር የፈቀደለት ቀን እስከደረሰች ስትደርስ ሁሉም ወደ ሀገሩ ገቢ ይሆናል ማለት ነው። በዛን ሰዓት ቢያንስ ከዛ አሳድገን ደህና እንትን ላይ አድርገነው ብንሄድ እንትን ይልናል ማለት ነው። ሀገራችን እንሰራበታለን። ደግመን ተመልሰን ወደ ስደት ዓለም አንመኝም። ለምሳሌ ወደ ስደት የሚመጣ እህት ወንድም ካለን እዛው አብረን እንሰራበታለን ማለት ነው። እና ባካችሁ እንትን እንባላለን፣ ሸር ኮሜንት እንሰጣጥ ማለት ነው። ለሌላ ሰው እንዲደርስ ሸር እንድናገኝ እና ደግሞ ነው ለምሳሌ ላይቭ እንድንገባ ዛሬ አንድ ሰው ላይቭ ከገባ ነገ አንድ ሰው እንዲገባ እንደዚህ እያደረግን ቡድን እንትን ብንል ማለት ነው። እና ባካችሁ ሸር አድርጉልኝ፣ ላይክ ኮሜንት ነው ሸር አድርጉልኝ ወደትዬ እና እንደዛ እላችኋለሁ። ያለ ሀሳብ ይሄ ነው። ሌላ ሀሳብ ስለዚህ ለመስራት ሲመቻችልኝ እንትን እንላችሁ በደንብ እሰራለሁ ማለት ነው። ዛሬ ግን አልተመቻችልኝም ለመስራት ማለት ነው። ላይክ አድርጓት ማለት ነው የኔ ወዶች። ባይ ባይ።